ሙኩት ፊት ልጋጋ ሲያውድሩም አፍንጫው አይታል ምን ያህል እንደሚሰፋ አፍንጫውን አይተ አፍንጫው ሰፊ ነው ይልጥጣል እዚህ ጋር ነው የሚደርሰው ከንፈሩ ሁለቱም ከንፈሩ ሁለት ቦታ ብስተነጠቅ የሁለት ሰው ከንፈር ነው የሚወጣው አራት ከንፈር ምላሱ ሜትር ከ20 ነው የሚረዝመው ስሙ እየወረደናል ስሙን አያበጥር ወይ አይቆርጥ ጸጉሩን ጉፍሬ ሁሉ ጊዜ እሱ ብቻ አዋቂ ተንታኝ እኔ ግራ የሚያጋባኝ ይሄ ነቢያት የምትባሉት ፓስተሮች የምትባሉት ግራ እኮ ነው የምታጋቡት ወዴት ነው የምትመደቡት እኔ ግራ እኮ ነው የምታጋቡኝ አልገባኝም ምኑ ነው ግራ የሚያጋባው የምታዩት በሙሉ ግራ ነው የሚገባው አሁን ይሄ ዶፍጬ ፊቱን ይዞ ረጅም ላሱን ይዞ ወደ እኔ አይደለም መዘንዘር አለበት ሳይኮሎጂካል ከሆነ ሳይኮሎጂስት ከሆነ ሳይኮሎጂስት ከሆነ ፓስተር ነው ግን ሁለተኛ ነገር ደግሞ አንተ ራሱ ከየት ነው የመጣው ምን አይነት እንዴት እንዲባላል ብሎ ሲታች ሰምቼ ለምን ይባላል ነው ታዲያ ለምን ከየት መጣብን እኮ አለኝ ከየት መጣብን ከየት ነው ያመጣብን እሱ ፈቅዶና እሱ ከልክሎ እሱ ፈቅዶ ያመጣቸው እሱ ከልክሎ የቀሩት አሉ ማለት ነው ፈቃጅ ነው ማለት ነው እሱ ሙኩት ፊት ትክክል አይደለም ሙኩት ነው ሙኩት ፊት ልጋጋ ብሎ ተመቸኝ መድረክ ተብሎ በየመድረክ አፍ መካፈት ጥሩ አይደለም አፍ ሲከፈት አይምሮ ይታያል ወደ ላይ ሽቅብ ይታያል ወደ ታች አይደለም ሽቅብ ይታያል ወደ ላይ አፍ ሲከፈት አይምሮ ይመዘናል ይታያል ትክክል አይደለም ማቆም አለበት ትክክል አይደለም አዎ ግን እሱ የስተቸነው አሁን ላይ ደግሞ እንግዲህ አይታው ከሆነ ሴቶች በየምግብ ቤቱ በጣም በብዛት ይታያሉ በየጥሬ ስጋ ቤቱ በየሬስቶራንቱ ከወንዶች ይልቅ እንደውም ሴቶች ናቸው አብዛኛው ምግብ ቤት የሚገኙትና የድሮ ደግሞ እናቶች ምናምን እንደዚህ ሴት ልጅ ብቻዋን ሆቴል ሄዳ አትበላም እንግዲህ በዚህ በኢትዮጵያ ባህልና ኮንቴክስት ተመለከቱ እንዴት ነው አይቼዋለሁ በጣም ሽምቅቅ ነው የምለው ሴቶች ብቻቸውን ወንበር ይዘው አጣባቡብን ቦታም ጠፋ አሁን የት እንበላለን አሁን እኮ ግራ ገብቶን ቤት ገባን በቃ ወንድ ወደ ቤት ሴቱ ወደ ውጭ በቃ ተቃራኒ ሆነ አንዳንድ ጊዜ መጨረሻ ዘመኑ አሁን ነው እንዴ ነው የምለው ሲጠጡስ አይታ ድረፍት ቆሮቆንዳ ወጥፎ ከታች ወጥፎ ነው የሚጠጡት እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል ይግፉልሃል ክርስትና ስሜ ቀዳዶ ማረሚ ኪዳነ ማርያም ማለት ኪዳነ ማርያም ቀዳዶ ማረሚ ኪዳነ ማርያም ማለት ኪዳነ ማርያም ቀዳዶ ማረሚ ይባላል በጣም ስለዚህ እኔ ኦርቶዶክስ ተዋህዶ ነኝ አላልኩም ኦርቶዶክስ ተዋህዶም ተሐድሶም ምናምንም አይደለም እኔ ኦርቶዶክስ ብቻ ነኝ ተዋህዶም አላልኩም ኦርቶዶክስ ስትሬት ላይ እኔ ቀጥተኛው መስመር ላይ አሞርቶዶክስ በጣም ነው ማመሰ አያም ደግሞ ካቶሊክ ተፈለክ ካቶሊክ ማለት የሁሉም ማለት ምንም አይደለም ማለት ካቶሊክ ማለት የሁሉም ማለት ነው ካቶሊክ ነኝ ጴንጤ ግን ፕሮቴስታንት አይደለም ፕሮቴስታንት ማለት ተቃዋሚ ማለት ነው ተቃዋሚ አይደለም አለ ከላስ እኔ የእግዚአብሔር ልጅ ነብይ ነኝ ብዙ ጊዜ ዛቻ ደርሶብህ ነበር ሁሉ ጊዜ ይዝታሉ እየደወሉ በፌስቡክ ላይ ይዝታሉ ቲክቶክ ላይ ቲክቶከር ነኝ ይዝታሉ ባይዘው በዚህ አጋጣሚ ጂጂክሳ ቲዩብ በሚባል ዩቲዩብ ጀምሬያለሁ ተከታተሉ ጂጂክሳ በሚል ቲክቶክ ግቡና እዩ ፕሮፋይል ያያ ስጋ በልተህ ታውቃለህ አላውቅም አይተህ ታውቃለህ አላውቅም አላየሁም አልበላሁም አላየሁም ሳይ ግን እንኳን ማየት በልተህ የበላም ትመስለኛለህ ያያ ስጋ አዎ ያያ አልበላሁም የውሻ ስጋ በልቼ አውቃለሁ አይደለም ያያም በልታል የት እንደውም የውሻ ትክክል በግ ፍየል ስለምትወዱ የፍየል ስጋ ነው ብላችሁ ውሻ ልትበሉ ትችላላችሁ ለዚህ ሀገር ኮሪያ ነው ሳውዝ ኮሪያ ነው በቃ አያ ደግሞ እዚህ በልታል
የት ጋር ምን እዚህ ሚዲያ ላይ ባለፈ ዓመት ቀርቧል። ከዚህ በፊት ሚዲያ ላይ ቀርቧል። ሰምቻለሁ። በተለይ ቅርብ ቀን ደግሞ አሁንም ቅርብ ጊዜ እዚሁ አለ ያንተው ሰፈር እዚሁ። ስለዚህ የአህያ ስጋ ለይታችሁ ለምን እንደማታውቁት ሁሌ እየነገርኳቸው ለምን እንደማትሰሙኝ ግራ እኮ ነው የምታጋቡኝ። በምንድን ነው የሚለየው? የአህያ ስጋ ልክ ትሪ ላይ ታስቀምጣለህ አይደለ? ይንቀጠቀጣል። ምን ይላል? ወዴት ነው የሚለው? አመድ ወደ አፈር ጣለኝ ለመውደቅ ማለት ነው። ለመውደቅ ከትሪው ላይ ለመውደቅ ይንቀጠቀጣል። ልክ መሬት ላይ ስታስቀምጥ ጸጥ ይላል። አመድ ላይ ሲሆን አመዱ ተረት አለ። የአህያ ስጋ አልጋ ሲሉት አመድ ነው ምናምን የሚባል አህያ ስጋ አልጋ ሲሉት አመድ ሲጀመር ለምንድን የኛ አበሻ ሲተርት ራሱ አጠራረቱ ራሱ አይታል አይደብርም? ይሄ ምን ያደርጋል? ስጋ አልጋ ላይ ምን ያደርጋል? የሚመሳሰል የሚገጥም ድስታ ላይ ግጣሙ ይገጥማል እንዴ? በፍጹም አይገጥም። ለምንድን ነው የሚገጥም ግጥም የማትገጥሙት? ስተረትሩ ተረት መስሏችሁ ስተረትሩ በውሸት አባዜ ተረታችሁ ውሸት የማይመሳሰል ተቃራኒ ሁሌ ሁለት ግራ እግር አስተሳሰብ ምን ያደርጋል? ይሄ ትሪ ላይ ይቀመጣል። የአህያ ስጋ ትሪ ላይ ሲሉት አመድ ይላል ብሎ ጥሩ ነው። ትሪ ላይ ሳህን ላይ አልጋ ላይ ከሚሆን ትሪ ላይ አልጋ ላይ ምን ሰው ነው እንጂ የሚተኛ እንዴ? አንተ የአህያ ክፍል ልተኛ ነው እንዴ? አልጋ ላይ የሚቀመጠው ሚስት ታስቀምጠው አህያ አልጋ ላይ ቀርቶ እኮ አህያ እንዴት ነው የአህያ ስጋ እንዴት ነው አንተ አልጋ ላይ የምታስቀምጠው? የበሬስ የምንኛውም ነገር አልጋ ክፍል ምንድን ነው? ወደ አልጋ የማይገናኝ ለምን ታገናኛላችሁ? አልጋና ስጋ ምን ያገናኛል? ለነገሩ ትክክል ልክ የአህያ ስጋ በልተው ወደ አልጋ ገብተህ ሲተኛ አልጋ ላይ ይደብርሃል። የአህያ ስጋው ከውስጥ ወደ ሰከራ ገብተህ እስኪወጣ ድረስ መሬት ተኛ ይልሃል። ያኔ ነው የምንከባለለው። ለዛ ይመስለኛል ያመሳሰሉትና የተረቱት። አንፈርድም ቶሎ ብለን መፍረድም እኮ ያስፈራል። ምናልባት ተረቱን የተረተው ሰውዬ የአህያውን ስጋ በልቶ ወደ አልጋ ላይ ሄዶ ውስጡ ሆኖ አፈር አለው እየተንፈራገጠ እንዴ የአህያ ስጋ የበላ ቀን አንተ አሁን የሆነ ቀን እንደውም ስትራገጥ ሰው አይቶካል። እኔን ሰው አይቶካል። በምን ምክንያት ስትራገጥ ሰው አይቶካል? በስህተት በልቼ የአህያ ስጋ በስህተት በልቴ ነው፣ ግን እግር ስታነሳ ሰው አይተዋል። ሰውን ለመምታት ብለህ እኔ በፍጹም እኔ እግር ኳስ ሜዳ ነው እግር ኳስ ስለሚጫወት ግን ሰው ስትመታ ልትመታ እግር ለዛም ወደፊት አይደለም እንዲህ ወደ ኋላ ፍንቀጥ ብለህ ዘለል ጠለብ ብለህ እግሪን ጣል ስታደርግ ሰው አይቶካል። ወይ ኳስ ሜዳ ከሆነ እንጂ እኔ በጣም በሰላም በቃ የአህያ ስጋ ነው። ዛሬ ደግሞ የሚመጣ ጉድ ከባድ ነው። የአህያ ስጋ በልታችሁ ነው። ስለዚህ እነኚህ አሁን የአህያ ስጋ በልቶ ብቻ ሳይሆን ራሳችሁ የአህያ አስተሳሰብ ኒሞሪያቸው አህያ ነው። እኔ ከሞትኩ ሰርዶ አይብቀል አስተሳሰብ እኔ ኢትዮጵያ ውስጥ ሆኜ ካልመራው ቆይ ለምሳሌ ሀብታሙ አያሌው ከኢትዮጵያ የወጣ መቼ ነው? ቆይቷል አይደል? ያው ከመምጣታቸው በፊት ነው። ዶክተር አብይ ከመምጣታቸው በፊት ነው። ምሽሽት ያው እንግዲህ ሽሽት ነው። የአማራን ፋኖ ጅም አድርጎ ያስፈጃ አንዱ ሀብታሙ አያሌው ነው። ሙጭቅ አድርጎ ፋኖን ያስፈጃ። የአሁኑ ፋኖ አይደለም። የአሁኑ ፋኖ ሳይሆን የቀድሞ ፋኖ በጦርነቱ ጊዜ ነበረ ጊዜ ማለት አይደለም። ትክክለኛ ፋኖ ከኛ ጋር የነበሩት ከቄሮ ጋር የነበረውን ስለው አሁን ያለ ፋንዶ ሳይሆን ያሁኑ ፋንዶ ነው። ፋኖ አይደለም እኮ ያሁኑ ፋንዶ ነው። ፋንዶ ነው። ፋንዶና ፋኖ ይለያያል። ምንድን ነው ልዩነታቸው? የፋንዶና የፋኖ የሚል መጽሐፍ ልኬልዎት ስልኬ ሌላው ላይ ጽፌ ቁም ነገረኛ ነው ለማ አልደወለም እርሶ ደውለው መጽሐፉን አንብቤ መልሼ እደውልልሃለሁ ያሉኛ ሰው ነኝ። ዛሬ ከስቼ ጠቁሬ ነው። ያኔ በጣም መልካም ወፈር ባልል እንኳን ወዛም ነበርኩ። ስለዚህ ባኮትን ክቡር ጠቅላይ ሚኒስትር አብይ አህመድ እርሶ ልክ እንደኔው ሲምፕሊሲቲ በሚያምኑ በሰውነት እንደሚያምኑ አውቃለሁ። ራስዎን አይኮፍሱም። ባኮትን 0911
24 87 07 ወይም ደግሞ 0904 29 99 ወይ ደግሞ 0911 66 0226 ወይ ደግሞ 0911 68 50 35 እኔን ታጡ። ልጄ ሜርሲ አባዮ ትባላለች። ኮሪያ ሆስፒታል ሁለተኛ ዓመት ሜዲሲን ተማሪ ነች። 0944 74 79 97 ይደውሉና ልጄ ትምህርት ነፃ ዕድል ነው ያገኘችው የዶርሚተሪና የምግብ ይክፈሉላት እባክዎት። እርሶ የመለመት ጸጋ እንዳለው ታውቃለሁ። ስፖንሰር ይፈልጉና ልጄን ስፖንሰር ያርጉ። እኔም ይኸው ትምህርት ቤት ተዘግቷል። 100,000 ካሬ መሬት ይስጡኝ። አብዙ ከ100,000 ካሬ በላይ አልፈልግም። አሃ እንዴ የለሁም እያልኩ ሃይማኖት እንደትለኛለህ። እኔ እኮ ራሴ የለሁም፣ በራሴ የለሁም፣ በራሴ ለራሴ ከራሴ የለሁም። እንዴት የለውም ማለት ስላለ አይደል እንዴ? ሰምታኝ እየመለስክልኝ ያለው የለውም። በህልም ነው፣ በድሪም ነው። አሁን በህልም ነው እያወራኝ ያለው። በህልማችን ነው እያወራኝ ያለው። እንዴ ምን አይነት ዕውቀት ነው? የእውነት ዕውቀት ነው ምንድን ነው? እኔ እንግዲህ ብነግርህ እንግዲህ ባለፈው ዛሬ ወጣ በቀጥ እንዳልከው ያወራነው ወሬ አለ። ኦሎስ ይሄ እያንዳንዱን ዳርዳሩን ይነካክተነዋል። አሁን የምነግርህ ነገር ማለት 100% እውነት ነው። ለእኔ አይደለም እውነት፣ ለሁሉም እውነት ነው። በቃ ህልም ነው። ህልም መሆኑ ስላላወቀ ነው። ህልም መሆኑ የምታውቀው እኮ ሰብጀክቲቭ ነው። ለአንተና እኔ እውነት እኮ ሰብጀክቲቭ ነው። አንድ ነገር የምናየው ይሄ ስለዚህ ቴሌቪዥን ያለውን ግንዛቤ ተመሳሳይ ነው። 8 ቢሊዮን ህዝብ ታመጣው ስለዚህ ቴሌቪዥን የሚለው አይቶ ተመሳሳይ ነገር አይተን የምንለው የተለያየ ነገር አንዳንዱ ዋጋ ሊሆን ይችላል፣ ኮንሰርት ነው። አንዳንዱ ማርኩ ሊሆን ይችላል፣ አንዳንዱ ሳይዙ ሊሆን ይችላል። ለእውነት ከሆነ እኮ አንድ ነው የሚሆነው። በአንተ ጉዳይ ላይ 8 ቢሊዮን ህዝብ ጥያቄ ብጠይቀው አሁን ኮሽነር ብለክለት የተለያየ 8 ቢሊዮንም ይለያል። አንድ ሊሆን አይችልም። ለምን እውነት ከሆነ አንድ አይሆንም እንዴ? ፍልስፍና የምትለው እኮ የተለያየ በአንድ ጉዳይ ላይ የተለያየ ሀሳብ ሲያላዝኑ መዋል ነው። ሃይማኖት ማለት እኮ በአንድ ጉዳይ ላይ የተለያየ ሚሊዮን ነገር ሲያላዝኑ መዋል ነው። ሳይንስ ማለት እኮ በአንድ ጉዳይ ላይ የተለያየ ነገር ሲያላዝኑ መዋል ነው። ለምን ይለያያል? ስለዚህ አሁን እኛ የምናውቀው እግዚአብሔር ይሄ ለምሳሌ ጀነሲስ 1:26 ላይ ኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ሰውም አለ ኑ እግዚአብሔርን በመልካችን እንደ ምሳሌያችን እንፍጠር አለ። ሰውም እግዚአብሔርን በመልኩና በአምሳሉ ፈጠረው ብዬ ነው። ሰው እግዚአብሔርን ፈጠረ። አሁን ሰው የሚያመልከው የፈጠረው ነው እግዚአብሔር ነው። ራሱ ፈጥሯል። ህንዳዊ ራሱን በራሱ መልክ ፈጥሯል። አረቡ በራሱ መልክ፣ ሙሐመድ በራሱ መልክ ፈጥሯል። ይሄ አይሁዱ በራሱ መልክ የፈጠረው እግዚአብሔር አለው። ቻይናው በራሱ መልክ የፈጠረው እግዚአብሔር አለው። ኢትዮጵያዊው በራሱ መልክ የፈጠረው እግዚአብሔር አለው። ፈጥረው እሱን ያመልኩታል፣ እሱን ይማሩታል፣ እሱን ያስተምሩታል። እሱን የሚያስደስቱትም እነሱ ናቸው፣ የሚያስከፍቱትም እነሱ ናቸው። የሚሄዱም እነሱ ናቸው፣ ባክ የሚያደርጉም እነሱ ናቸው። የሚወዱትም እነሱ ናቸው፣ የሚጠሉትም እነሱ ናቸው። ከሱ የሚጀምር ነው ነገር ጣዖት ስለሆነ የፈጠሩት በሰው መልክ የተሰራ ስለሆነ በሰው እውቀት የተሰራ ስለሆነ ጣዖት ነው እንጂ ሰውን የሰራውን እግዚአብሔር የሚያውቅ ሰው የለም። ሰው ራሱ የፈጠረውን እግዚአብሔር ነው የሚያውቀው። ራስ ካልሰራሁ አታውቀውም። የሰራህም ቢሆን ኖሮ አታውቀውም። አውቀዋለሁ ብለህ በድፍረት አትናገርም፣ ወይ እማራለሁ ልማረው አትልም፣ ወይ ላስተምር። ይሄ ሰሪውን እንደማያውቀው ማለት ነው። ይሄ ሰሪዬ ለምን ሰራኝ እንደማይለው ይሄ ሰሪዬ እንዲህ ነው እንደዚህ እማረዋለሁ ላስተምራችሁ ሰሪዬን እንትን እንደማይለው ሁሉ የተሰራ ነገር ሰሪው ይለቃች። አሁን የምታውቀው የሰራኸው ነው። ጠፍጥፈህ የሰራኸው ምንድን ነው? ሰው ነው እግዚአብሔርን የሰራው ወይም ፈጣሪውን የሰራው? አሁን አንተ የተማርከው እግዚአብሔር አይደል? ሰዎች ጽፈው የሰጡን በመንፈስ ቅዱስ ደግሞ የምንረዳው በውስጣችን ያለ ክርስቶስ ደግሞ አለ በእኛ የሚመሰክርልኝ መንፈስ አለ። እኔ የፈጠርኩት እግዚአብሔር የለም። አሁን እሱ ኤክስፒሪየንስ ካለህ ሳትስ ጉድ። ግን ምንድነው አጠቃላይ አሁን ሰውን ስታየው እንደዛ አይመስልህም? ሃይማኖቶችን ስታያቸው የተፈጠረላቸውን እግዚአብሔር በጽሁፍ ያገኙትን እግዚአብሔር እንጂ የኤክስፒሪየንስ ምክንያቱም ያው ሮም የቀመሱት ያዩት ምናምን የቴስት ያደረጉት ኤክስፒሪየንስ ያደረጉት እግዚአብሔር እኮ መጽሐፍ ቅዱስም ይላል ሰው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አይደለ? ግን ስለዚህ ከእግዚአብሔር ቃል አንጻር ሰዎች ይሰማሉ፣ ይማራሉ። ደግሞ ሰው ያላስተማሪ እንዴት እውቀትን ያውቃሉ ሰዎች? አይ በዛውም ልክ እኮ ለምሳሌ ጳውሎስ ሲል እኛ የምንመሰክረው የቀመስነውን ያየነውን ነው ምናምን እና ደግሞ ልጆች ከእግዚአብሔር የተማሩ ይሆናሉ እንጂ ከሰው የተማሩ ይሆናሉ አይደለም።
ኦፍ ኮርስ ከእግዚአብሔር ተማሪ ይሆናሉ፣ ምንም ጥያቄ የለውም። አዎ መስማትም ከእግዚአብሔር ቃል ነው እንጂ የተባለው መስማትም ከሰው ቃል ነው አይደለም የተባለው አይደለ? ከእግዚአብሔር ቃል ደግሞ ምንድነው ሲባል መጽሐፍ ቅዱስ ነው ብለው ስለሚሸውዱ ነው። እና መጽሐፍ ቅዱስ አይደለም አይደለም። እግዚአብሔር የፊደል ቃል የለውም፣ አማርኛ ቃል ወይም የግዕዝ ቃል የለውም። ቋንቋ እኮ ተሰራሽ ነው። ቋንቋ እኮ የሰው ሚዲየም እኮ ነው። አማርኛ አቡጊዳ ከአቡጊዳ በኋላ እኮ ነው የወጣው። አቡጊዳ እኮ ነው። ኤቢሲዲ እግዚአብሔር ያውቃል እንዴ? ኤቢሲዲ እግዚአብሔር ይናገራል። ላቲን ሂብሩ ምናምን ይናገራል እግዚአብሔር። ስለዚህ ቋንቋ ይማራል ማለት ነው። ቋንቋ ተምሮ ልጅ ሆኖ ሀበል ሀበል ሁበል ሁበል ምናምን ተምሮ ከዛ አባባበል እየተባለ ከዛ ለምን እግዚአብሔር ሁሉን አዋቂ ስለሆነ እያንዳንዳችንን ነገር ያውቃል። ሁሉን አዋቂ ማለት ነው። ሁሉን ያውቃል። እንደዛ አይደለም። ይሄ ሰው እውቀት አሁን ለምሳሌ ምንድነው መሰለህ መግባባትና ቋንቋ ይለያያሉ። ጉንዳኖች እኮ ንቦች ተአምር ይሰራሉ ያለ ቋንቋ በመግባባት አይደል? የንብን ያክል ታታሪ እንትን አለ ስርዓት፣ ዲሲፕሊን፣ ሰልፋቸው ማንዋን ቀዳ ማን እንትን እንደሚል ምናምን ኦርደሩን እስኪ ያ ኦርደር እኮ ኮሚኒኬሽን ግን ሊያወሩም ይችሉ ይሆናል አይታወቅም እኮ። አዎ የፈጠሩት ቋንቋ የለም። ዞሮ ቢያወሩም በተፈጥሯቸው በተፈጥሮ አይቋ እኛ ግን ፈጥረን ነው የምናወራው። እኛ እኮ ፈጥረን ማውራታችን ነው ለየት የሚያደርገው። አይ እሱማ ሳታወራ ትግባባለህ እኮ። ለምሳሌ መኪና የሚያሽከረክር ሰው የግራ ፍሬቻ ሲያበራ ወደ ግራ ልታጠፍ ነው ይልሃል። ከኋላ ላለው ምልክት ይሰጥሃል። በምልክቶች ትግባባለህ። ግን እስቲል እነሱም ተፈጥሯዊ አይደሉም። አሁን ሰው ከተፈጥሮ ወጥቷል። ከተፈጥሮ ሲወጣ ሲሙሌሽን ውስጥ ገባ። ምንድነው መሰለህ አሁን እኛ ራሳችንን ሶርስ ያደረገ ለምሳሌ እምነትን ራሳችን አሁን እንግዲህ አስበው